ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። በመጀመሪያ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ ወሎየነታችንን በጣም አጉልተው ከሚያወጡ ነገሮች መካከል አንዱ ነው። እንደሚታወቀው በሀገራችን ኢትዮጵያ ቡና በጣም የሚወደድ ነገር ነው ይታወቃል። ከሀገራችን አልፎ ደግሞ በውጭ ሀገራት በጣም ቡናችን በጣም ይወደዳል ታውቃላችሁ። እና ይሄ ቡና በኢትዮጵያ ውስጥ በተለያዩ ቦታዎች ላይ በተለያየ ሴሪሞኒ በተለያየ ሁኔታ ይጠጣል ማለት ነው። ወደ እኛ አገር ወደ ወሎ ስንመጣ ደግሞ ቡና የሚጠጣው የራሱ የሆነ ሴሪሞኒ አለው። ከዛ ሴሪሞኒ መካከል ደግሞ አንዱ ምርቃት ነው ማለት ነው። ዛሬ ስለዛ ምርቃት የተወሰነ እናወራለን። የተወሰኑትን አነስ ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። ምርቃን ናቸው፣ አሪፍ አሪፍ ምርቃኖች። ስለዚህ እናንተ ያለባችሁ አሜን ማለት ብቻ ነው ማለት ነው። አሜን ነገሬውን ገበሬ ያመረተውን አንቺ ቤቱን የጋ ያለፍሽ። ጎረቤቶች ይጠራሉ ወይም እንግዶች ይጠራሉ። እነሱ ከተጠሩ በኋላ ቡና ይፈላል። ቡና ቁርስ ይዘጋጃል። ቡና ከመጠጣቱ በፊት የሚበላ ነገር ማለት ነው። ቆሎም ሊሆን ይችላል፣ የተለያየ ነገሮችም ሊሆኑ ይችላሉ። እነዛ ከተደረጉ በኋላ ቡና ተፈልቶ ሲፈላ ቡናው ይመረቃል ማለት ነው። ቡናውን ያፈላችው ሴት ምርቃኗን ጎንበስ ብላ ከመራቂው ሰው ትቀበላለች ማለት ነው። ይህም ምርቃን እንግዲህ መልካም ምኞት ነው፣ ጥሩ ነገር ነው። ለሀገርም፣ ለሕዝብም፣ ለእሷም ለሁሉም የሚሆን ጥሩ ነገር መመኘት ነው ማለት ነው ምርቃን ማለት። ስለዚህ ይህ ምርቃን በጣም ደስ የሚል ባህላችን ነው። በአሁን ሰዓት እየጠፋ ይመስለኛል። አሁን ዝም ብሎ ቡና ይፈላል፣ ዝም ብሎ ይጠጣል ማለት ነው። ስለዚህ የባህላችን ወደፊት ባይጠፋ ምኞቴ ነው። ስለዚህ ባህላችን ተንከባከበን ብናቆየው አሪፍ ነው። ምክንያቱም ደስ የሚል ነው፣ በጣም ኪናዊ ነው፣ በጣም ደስ የሚል ነው። ይህንን ምርቃን እንግዲህ የተወሰኑትን ከእናቶቻችን ከአባቶቻችን እና ከተወሰኑ ቦታዎች ላይ ያገኘኋቸውን ቪዲዮዎች ወይም ከተለያዩ ሶሻል ሚዲያዎች ላይ ያገኘኋቸውን ቪዲዮዎች የተወሰነ አብረን እናያለን ማለት ነው። አብራችሁ ይቆዩ። ጤና ጀባ ሙሐባ ጀባ ግንባራችሁ ተፈር ያለ አድርጎ ጌታ መብላችሁ ጌታ ያዋ እንዲያው ግምግሙ እንዲያው አላህ አውጣ እንዲያው ግንባራችሁ ተፈር ይሁን። ቢስሚላሂ ረህማን ወንድሞቼ ልጆች አይንና ሳይውጋችሁ በህዲያችሁበት ግንባራችሁ ተፈሪ ንግግራችሁ ውድ ይሁን። ለእኛ እንዲያዘናችሁ አላህና ነብይ ይዘንላችሁ። የልጅ አዘንም አይንካችሁ። ወልዳችሁ መስሙ ወልዳችሁ ምድሩ በየህዲያችሁበት ቀይ ማር ይቀባችሁ። የራያ ቁንውን ያላስታቅቢውን ለዛሙ ዚዛውን ቢስሚላሂ ረህማን ረሂም ጌታ ወሃ ትልቁ ደረጃ ድረሱ። እንዲያው ዛሬችን ተናግሬ አሁን ስጋ ልታበሉኝ ነው። መብላችሁ አያቋርጥ፣ ንግግራችሁ ውድ ይሁን። ጌታ ሀያታችሁ ይቆይ። አልጋው እናንተ ይሁን። በዝልል ብሉ አለበት ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም ዝም ሀላጋ እንደሚያርፈው ሳትለፉ የቅም አሜን ተነባሪ አሜን ፍቅር ጀባ ኡምሪ ጀባ ልጅም ጀባ ቤቱም የሙላ የሰላህ ጋችሁ ቤተሰብ ጋር በምጅውጡ አባትና ወንድሞችሽ ሀገሩም ሹሙንም የዚያል መንደር አላህ አርጋችሁ አሜን። አቀኛችሁ ገደል ይግባ። አሜን። አገኙ ተገናኙ። አሜን። የነካችሁትም ያወራችሁትም አንደበታችሁን አላህ ያጣፍጠው። አሜን። በአላህ ይሁንበት። ጥሩ ሰው መሆን ለራስ ነው የሚጠቅመው። ደግ አላህ ያርገን። አሜን። ደግ መሆን ስንቅ ነው። አገኙ ተገናኙ። ይሄም ሀገር ሰው ውሉ ይገኝ። ዛሬ እንግዲህ እንደው ርዝቃችሁ ጋር ተገናኙ። ውላችን ይገኝ። ሀገራችንን አላህ አማን አላህ አድርገው። እንደው ግን ውሎ የሚያስገባ እንጀራ አላህ ይስጠን። የማታ እንጀራ አላህ ይስጠን። እኛም እንግዲህ ፈለጋችን ይብዛ። እኛም እንገኝ፣ ውላችን ጋር እንገናኝ። አንቺንም እንግዲህ እንደው አውገረድ ያለሽ ጫቤና ተናገሪ። ዋኔው ግደለም ባለቤት አለሽ ወይ? ባለሽ ድመት አላህ ያርግልሽ ይላል ያገሬ ሰው ሲመረጥ። ኡመር አሊ ዘሙዬ ከዘፈኑም ባሻገር እንግዲህ የምታውቁ ከዘፈኑም ባሻገር እንግዲህ የተለያዩ ደስ የሚሉ የምርቃና አይነት ቤቶች አሉት። ከነዛም በተጨማሪ ደግሞ እንግዲህ የተለያዩ ነገሮችን የተለያዩ ድራማዎችን በመስራት ይታወቃል ማለት ነው። ኡመር አሊ ዘሙዬ ምርጥ ሰው አብላን አታስበላን ለገላችን ልብስ ለሆዳችን ጥብስ
ጀባ በለን ከባብ ተልከስከሽ ከውሻ ተናካሽ ጠብቀን ገቢያችን በአካፋ ወጫችን በማንኪያ አድርገው ከጭቃ ቤቱ ልቅ ከፎቅ ጥልቅ ላሚቷን እስከ አላቢው መኪናውን እስከ ሹፌሩ ጀባ በለን እንደ ቆቅ ስጋ የሚጣፍጠው እንደ ጅግራ ስጋ የተነባበረ እንጀራ ስጠን እንጀራችን ከመሶባችን አብሲታችን ከቧቃችን አታሳጣን ተናግሮ መሰማትን ለብሶ ማማርን ጀባ በለን አድርገን አስመጭና ላኪ አታድርገን ያዋራ የተላላኪ ወጡ ገቡ ሰቡ ረቡ የሚለን አይኑ ጨለማ ግሩጭ ይማርግልን። እንግዲህ በመጨረሻ ማሰማችሁ የቅመምና የጎሽሜን የተወሰነ ምርቃት ነው። እንግዲህ ምርቃት በጣም አሪፍ ነገር ነው፣ ጥሩ ነገር መመኘት ነው ብያቸዋለሁ። ይህ ባህላችን በአሁን ሰዓት በጣም እየጠፋ ነው። ስለዚህ ሁላችንም በቻልነው አቅም ልንመራረቅ ጥሩ ነገር ለሰው ልንመኝ ይገባናል በሚል በመጨረሻው በነቅመሜ ምርቃት ቪዲዮ እሰናበታችኋለሁኝ። አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። ይመቻችሁ። በመውለድም ተገደሪ እናቴ ቁመሽ እንዲያቀሪ እንግዲህ ላይ ታያችሁ ይታዘዝሽ አፈሽ ነው እንጂ ሆድሽ ቆሃ ነው አሞ የመጀን እንግዲህ እናቴ መጀን አባቴ መጀን እንግዲህ ነገሬውን ገበሬ ያመረተውን አንቺ ቤቱን ደጋ ይለፍሽ ክፉ ይለፍሽ ተወጭፎ ተመጣጦር እንግዲህ እሱ አጥላ ከለላ ጋሻ መከታ ሆነሽ አተገደሪ መገደርላችሁ አርግልሽ አማኒ ማንጀባ በረካ ጀባ አማኒ ማንጀባ የወለደሽ የወደደሽ ጀነት ይግባ። እንግዲህ እናቴዋ ለመንጋጋሽ ስጋ ለጎንሽ ሽቦ አልጋ የቤት ቪላ የሎተሪ ቶምቦላ የሰማይ ሮቢላ ጧት ማታ የሚበላ አዎ እንግዲህ እናቴዋ ይስጠሽ። አዎ እንግዲህ እናቴዋ አግኝ ከጭቃው ውልቅ ፎቁ ጥልቅ ዶላሩ እንደተልከሰከሰ ወደ ቤት ይግባ እየታፈሰ መነጋገሪያ ስልኪውን መረማመጃ መኪናውን አዎ እንግዲህ አንድ ትራክተር ለማረሻ ትልቅ መኪና ብር ማፈሻ ትንሽ መኪና ቤተ ክርስቲያን መድረሻ አዎ አቦልጀባ ቀሐጀባ አሲድ መቀኛችን ከፋፋያችን ገደል ይግባ።